ያው እንደሚታወቀው ጎግል ላይ ገብታችሁ the most decorated player in football history ብላችሁ ብትጽፉለት ወይንም ደግሞ የባላንዱር ዶፍ የዘነበበት ተጫዋች የትኛው ተጫዋች ነው ብላችሁ ብትጽፉለት ጎግል ሊዮኔል አንድሬስ ሜሲን ከፊት ለፊታችሁ አምጥቶ ድቅን ያደርገዋል። ይሄ ምንም ጥያቄ የለውም። ሊዮኔል አንድሬስ ሜሲ በጣም የተለያዩ ክብሮችን ከባርሴሎና ጋርና ከአርጀንቲና ጋር ማሳካት ችሏል። በግሉም ብዙ ሪከርዶችን የያዘ ተጫዋች ነው። ነገር ግን ከነዚህ ሪከርዶች መካከል የትኛው በጣም ያስገርምሃል? ይሄ ሊታሰብ እኮ የማይችል ነገር ነው የምትለው የትኛውን ሪከርድ ነው ብላችሁ ከጠየቃችሁኝ አንድ በጣም የሚያስገርመኝ የሊዮኔል አንድሬስ ሜሲ ሪከርድ አለ። እስቲ ከዛ በፊት አንድ ጥያቄ ልጠይቃችሁ። ለእናንተ ዓለም ላይ በቃ አይምሬ የምትሉት ጀግና በጣም ጎበዝ ጎል ላይ ኳስ ካገኘ በቃ አብቅቷል ነገሩ፣ ይሄ ቀጥታ ጎል ነው፣ እሱማ ምንም ምህረት የሌለው ከባድ ስትራይከር ነው የምትሉት የትኛውን ተጫዋች ነው? ኪሊያን ምባፔ እና ኤርሊንግ ሃላንድ፣ ፕራይም ሃሪኬን፣ ፕራይም ሮበርት ሌቫንዶስኪ፣ ሮናልዶ ናዛሪዮ ወይም ደግሞ ክርስቲያኖ ሮናልዶ የተለያዩ ተጫዋቾችን አይተናል። እና ለእናንተ ምህረት የለሽ አጥቂ የትኛው ነው? በቃ ከባድ ጎል ላይ ምንም መስሚያ የሌለው አደገኛ ስትራይከር የትኛው ነው? አንድ የሊዮኔል አንድሬስ ሜሲን ያደረገውን በጣም አስገራሚ እነዚህ የጠሯቸው ተጫዋቾች አጠገቡ ሊደርሱበት የማይችሉትን አንድ ሪከርድ ልንገራችሁ። በጣም አስገራሚ የሆነ 2012 ላይ ሊዮኔል አንድሬስ ሜሲ በአንድ ካላንደር ዓመትና ያው አንድ ሲዝን ትለያላችሁ ብዬ አስባለሁ። አንድ ካላንደር ዓመት ማለት ከጃንዋሪ 1 እስከ ዲሴምበር 31 ድረስ ያሉት ቀናት ማለት ነው። በዚህ ጊዜ ውስጥ ሊዮኔል አንድሬስ ሜሲ በአንድ ዓመት ውስጥ በ2012 ላይ ማለት ነው 91 ጎሎችን በሁሉም ውድድሮች ላይ ማስቆጠር ቻለ። ፍሬንድሊ አይቆጠርም ወይም ሌሎች ኮምፒቲቲቭ ያልሆኑ ውድድሮች አይቆጠሩም። ኦፊሻል የሆኑ ጨዋታዎች ላይ 91 ጎሎችን ማስቆጠር ቻለ። አስባችሁታ 91 ጎል በአንድ የካላንደር ዓመት ላይ ማስቆጠር ይሄ ምን ያህል ከባድ እንደሆነ ላሳያችሁ። በጣም የሚገርመው ይሄ ሪከርድ ከሊዮኔል አንድሬስ ሜሲ በፊት የተያዘው በጀርመናዊው ገርድ ሙለር ነበርና 85 ጎሎችን ማስቆጠር ችሎ ነበር እሱ 1972 ላይ ገርድ ሙለር 85 ጎሎችን ካስቆጠረ በኋላ ሊዮኔል አንድሬስ ሜሲ 2012 ላይ ይሄንን ሪከርድ እስኪሰብረው ድረስ በመሃል 40 ዓመታት ነበሩ። በእነዚህ 40 ዓመታት ውስጥ እግር ኳስ ላይ ምን ያላየናቸው አውሬ የተባሉ አጥቂዎች አሉ። እንደ ሮናልዶ ናዛሪዮን አይተናል፣ ሚሼል ፕላቲኒን አይተናል፣ ጋሪ ሊንከርን አይተናል፣ አንድሬ ሼቭቼንኮን አይተናል፣ እነ ቫኒስትሮይን አይተናል፣ ክርስቲያኖ ሮናልዶን አይተናል። ብቻ ገርድ ሙለር 85 ጎሎችን በአንድ ካላንደር ዓመት ላይ አስቆጥሮ ሊዮኔል አንድሬስ ሜሲ ያንን ሪከርድ በ2012 እስኪሰብረው ድረስ 40 ዓመታት እዚህ ምድር ላይ እግር ኳስ ያላያቸው አውሬ የተባሉ አጥቂዎች አልነበሩም እና አንዳቸውም ይሄንን ሪከርድ መስበር አይደለም መጠጋት አልቻሉም ነበር። ሊዮኔል አንድሬስ ሜሲ በዛ ዓመት 2012 ላይ 91 ጎሎችን በአንድ ካላንደር ዓመት ላይ አስቆጠረ። 91 ጎሎችን ሲያስቆጥር ደግሞ በጣም የሚገርመው በ69 ጨዋታዎች ብቻ ነበር ያስቆጠረው። ይሄም ማለት በአማካይ በ66 ደቂቃዎች ውስጥ ሊዮኔል አንድሬስ ሜሲ አንድ ጎል ያገባ ነበር በየ66 ደቂቃው ወይንም ደግሞ በአንድ ጨዋታ 1.32 ጎል ያስቆጥር ነበር ማለት ነው። ሊዮኔል አንድሬስ ሜሲ በዛ ሬት ሄዶ ነው 91 ጎሎችን ማስቆጠር የቻለው። የመጀመሪያ ጎሉን ያስቆጠረው ጃንዋሪ 4 ላይ ነበረ። የመጨረሻውንና ሪከርዱን እስካሁን ያለውን ሪከርድ የያዘበትን ጎል ያስቆጠረው ደግሞ ዲሴምበር 22 ላይ ነበረ። በጣም አስገራሚ የሆነ ጉዞ። አሁን እስቲ ያስቡት፣ በዚህ ዘመን ያሉ አጥቂዎች እንደዚህ አይነት ጎል እናስቆጥር ቢሉ ማካካስ የሚኖርባቸው ጊዜ ይኖራል። ለምሳሌ ማያገቡበት ጨዋታ ይኖራል፣ ፎርማቸው የሚወርድበት ወር ይኖራል፣ የተለያዩ ነገሮች ይኖሩ ይችላሉ። እነዛን ማካካስ ይኖርባቸዋል። ሊዮኔል አንድሬስ ሜሲ ግን በዛ ጊዜ ላይ በእያንዳንዱ ወራት ግብ ማስቆጠር ችሎ ነበር። ግብ ያላስቆጠረባቸው ወራት ኳስ ያልነበረባቸው ጊዜዎች ነበሩ። በሌሎቹ እያንዳንዱ ወራቶች ላይ ግብ ማስቆጠር ችሎ ነበር ሊዮኔል አንድሬስ ሜሲ 91 ጎሎችን 79ኙን ለባርሴሎና ያስቆጠረው 12ቱን ደግሞ ለአርጀንቲና ነበር ማስቆጠር የቻለው በዛ የውድድር ዓመት ላይ።
ይሄ በጣም ከባድና እኔ በእርግጠኝነት መናገር የሚችለው በእኛ ጄኔሬሽን ይሄ ሪከርድ ሲሰበር ለማየት በጣም አስቸጋሪና የማይሆን አይነት ሪከርድ ነው ብዬ ነው ማስበው። እንዴት ካላችሁኝ ለምሳሌ ክርስቲያኖ ሮናልዶ ብዙ ጎሎችን የሚያስቆጥርና ጎል ላይ አውሬ የተባለ አይነት ጨራሽ የሆነ ሰው ነው። ክርስቲያኖ ሮናልዶ ግን ይሄንን ሪከርድ ሊሰብረው አይደለም ሊጠጋው አልቻለም። በነገራችን ላይ 69 ጎሎችን ነው ክርስቲያኖ ሮናልዶ ቶፕ በነበረበት በጣም ባገባበት ጊዜ ላይ በአንድ ካላንደር ዓመት ውስጥ ማስቆጠር የቻለው 69 ጎሎችን ነበር። ይሄ የሊዮኔል አንድሬስ ሜሲ ሪከርድ አይደለም ሊደገም እኔ በእርግጠኝነት ለማሰብ ራሱ በጣም አስቸጋሪ የሆነ አይነት ሪከርድ ነው። እየነገርኳችሁ ያለሁት ጊነስ ቡክ ኦፍ ወርልድ ሪከርድስ ላይ የተመዘገበ አስገራሚ የሆነ ሪከርድ ነው እየነገርኳችሁ ያለሁት። ምናልባት ፔሌ 127 ጎሎችን አግብተዋል ምናምን ልትሉኝ ትችላላችሁ። ፔሌ 127 ጎሎችን ያገባው ኦፊሻል ጨዋታዎች ላይ አልነበረም። ብዙዎቹ ፍሬንድሊ ላይ ምናምን የገቡ ጎሎች ናቸው እና በዛም ምክንያት ጊነስ ቡክ ኦፍ ወርልድ ሪከርድስ የፔሌ አልያዘለትም ነበረ ኦፊሻል ጨዋታዎች ላይ ስላላገባ። የሊዮኔል አንድሬስ ሜሲ ጎሎች ኦፊሻል የሆኑ ጨዋታዎችና ኮምፒቲቲቭ የሆኑ ጨዋታዎች ላይ ነው 91 ጎሎችን በአንድ የካላንደር ዓመት ማግባት የቻለውና ይሄ የየትኛውም እግር ኳስ ተጫዋች ደጋፊ አድናቂ ምናምን ሆነ ስታስበው ራሱ ለአይምሮ በጣም የሚከብድ አይነት ይመስለኛል። ሊዮኔል አንድሬስ ሜሲ ይሄንን ሪከርድ ያደረገበት ያሳካበት መንገድ ሁሌም ቢሆን በእግር ኳስ ታሪክ ውስጥ ሲያነጋግርና ሲያስደንቅ የሚኖር ታሪክ ነው። እናንተስ የእግር ኳስ ቤተሰቦች ስለዚህ ሪከርድ ምን አይነት ሐሳብ አላችሁ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቤቱ ከተመቻችሁ ፎሎ ማድረግ እንዳይረሳ። ይመቻችሁ።